የሆርሙዝ የባብል መንደብ ሰርጥ ውጥረት አሜሪካና የሁቲዎች አዲስ የኃይል ሚዛን። ሰላም ጤና ይስጥልኝ ኤግል መረጃ ተከታታዮቻችን፣ ዛሬ በመካከለኛ ምስራቅ እና በቀይ ባህር አካባቢ የዓለምን የነዳጅና ንግድ መስመር የሚናወጥ አበይት ሁነቶች ይዘንላችሁ ቀርበናል። በሆርሙዝ ባህረ ሰላጤ ላይ የተደረሰው የ60 ቀናት ጊዜያዊ ስምምነትና የአሜሪካና ኢራን ውጥረት አዲስ ምዕራፍ። አልጀዚራ እንደዘገበው አሜሪካና ኢራን ሰሞኑን ባደረጉት የዲፕሎማሲ ንግግር በሆርሙዝ ባህረ ሰላጤ በኩል የሚደረገው ዓለም አቀፍ የነዳጅና የጋዝ እንቅስቃሴ ሙሉ በሙሉ ክፍት ለማድረግ የሚያስችል ጊዜያዊ ስምምነት ላይ ለመድረስ ተቃርበዋል። የኢራን ዲፕሎማሲ ምንጮች ዋቢ በማድረግ የወጡ ዘገባዎች እንደሚያመለክቱት በአሁኑ ወቅት በሁለት ወገኖች መካከል ውዝግብ የፈጠሩ አንድ ወይም ሁለት ጥቃቅን ነጥቦች ብቻ ቀርተዋል። ይህ ለሳምንት ሲደራደር የቆየው ስምምነት በዋሽንግተን እና በቴህራን መካከል ሰኔ 17 ተደርጎ የነበረውን የተኩስ አቁም ለማደስ በስትራቴጂካዊ የውሃ መንገድ ላይ የሚታዩ የባህር ላይ እንቅስቃሴ ውዝግቦችን ለመፍታትና በኢራን የኒውክሌር ፕሮግራም ዙሪያ ለሚደረጉ ሰፋ ያለ ዲፕሎማሲያዊ ንግግሮች ምቹ ሁኔታን ለመፍጠር ያለመ ነው ተብሏል። በሰላማዊ ወቅት የዓለም አቀፍ የነዳጅ አቅርቦት 1/5 ወይም 20 በመቶ የሚሆነው የሚያልፈው በዚህ ወሳኝ የውሃ መንገድ በመሆኑ ስምምነቱ ተግባራዊ ሲደረግ በዓለም አቀፍ ደረጃ የነዳጅ ፍላጎትን ለማረጋጋት የነዳጅ እጥረትን ለመቅረፍ ትልቅ እፎይታን ያመጣል ተብሎ ይታመናል። በቀረበው የሰላም ማዕቀፍ መሰረት ስምምነቱ ለ60 ቀናት ያህል በሆርሙዝ ስትሬት በኩል ለሚያልፍ የነዳጅና የጋዝ መርከቦች ያለምንም ክፍያ ወይም ቀረጥ በነፃ እንዲንቀሳቀሱ የሚያስችል ነው። የቀድሞ የአሜሪካ ብሔራዊ ደህንነት አማካሪ ጆን ቦልተን ከአልጀዚራ ጋር ባደረጉት ቃለ ምልልስ እንደገለጹት የዶናልድ ትራምፕ አስተዳደር ከኦማን ጋር በመሆን ከመጋረጃ ጀርባ ይህንን ንግግር በቅርበት ሲመራ ቆይተዋል። ቦልተን እንደሚያስረዱት ትራምፕ በዚህ ስምምነት ውስጥ ያላቸው ዋነኛ ፍላጎት በመካከለኛ ምስራቅ ያለው ጂኦፖለቲካዊ መቀየር ሳይሆን በአሜሪካ ገበያ ውስጥ የሚገኘው የነዳጅና የጋዝ ዋጋ ለሀገሪቱ ተጠቃሚዎች ዝቅ ማድረግ ነው ብለዋል። ምንም እንኳን ይህ የ60 ቀናት ስምምነት በአሜሪካና በኢራን መካከል ያሉትን ስር የሰደደ የፖለቲካና የደህንነት ውጥረቶች ዘላቂ በሆነ መንገድ ባይፈታቸውም በእነዚህ ሁለት ወራት ውስጥ በርካታ ነዳጅና ተፈጥሮ ጋዝ ወደ ዓለም አቀፍ ገበያ እንዲወጣ ስለሚያደርግ የትራምፕን የነዳጅ ዋጋ የማስቀነስ ጥረት በእጅጉ የሚያግዝ እና በኢኮኖሚው ላይ አዎንታዊ ተጽዕኖ የሚያሳድር ይሆናል ተብሎ ይጠበቃል። ሁቲዎች ሌላ የሳውዲ ነዳጅ ጫኝ መርከብ ላይ ጥቃት ጣሉ። በኢራን የሚደገፉት የሁቲ አማጽያን በአንድ ሌላ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸው ዛሬ አሳወቁ። ቡድኑ እንዳለው ቀይ ባህር ላይ ሲቀዝፍ በነበረ ኤንሲሲ ዋፋ በተባለው የሳውዲ ነዳጅ ጫኝ መርከብ ላይ ሮኬቶችን ተኩሰዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪን ጠቅሰው የጀርመን ዜና አገልግሎት እንደዘገበው መርከቡ ሁቲዎች ኢላማ ውስጥ የገባው መርከቦቹ ሆርሙዝ ወሽመጥ ሳይደርሱ ነዳጅ ዘይት ለዓለም የውጭ ንግድ ገበያ በሚሰማረበት ያን በተባለ የሳውዲ ወደብ አቅራቢያ ነው ተብሏል። እስከ ዛሬ እኩለ ቀን ድረስ ሁቲዎች ፈጸምን ስላሉት ጥቃት ከሳውዲ አረቢያ በኩል የተባለ ነገር የለም። ሳሪ እንዳሉት ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። በጥቃቱ ምክንያት 29 የሳውዲ ነዳጅ ጫኝ መርከቦች የጉዞ መስመራቸውን ለመቀየር ተገደዋል። የቀጠለው የሁቲዎች ጥቃት ስልታዊ ጠቀሜታ አለው የሚባለው ባቢ አልመንዳብ ሰርጥ እንዲዘጋ ሊያደርግ ይችላል። ከነፃ ምንጮች በተገኙ መረጃዎች መሰረት አማጽያኑ ከየመን ግዛት ጥቃት ሊያደርሱበት የሚችሉት ይህ ሰርጥ አሁንም አገልግሎት መስጠቱን ቀጥሏል። ከዓለማችን የባህር ንግድ 10 በመቶ በባብል መንዳብ ሰርጥ ነው የሚተላለፈው።